እሱን እኔ አልክድም። የሰው እጅ አለበት ለምን የሰው ሐሳብ አለበት መበረዙም አምናችኋል፣ ሁላችሁም አምናችኋል። ከዚህ በላይ ምንም ነገር የለም። አሁን የተበረዘ መጽሐፍ ይዛችሁ አሁን ዘፍጥረት ላይ ራሱ 2:17 ላይ ሞትን ትሞታለህ እያለ ሲያወራ ነበር አይደል ነው የሚባለው። ሞትን ትሞታለህ የሚል ጥቅሱ ላይ የለም። ጭማሬ መሆኑን አይቶ ደንግጧል። ስለዚህ እሱን አሁን ሰዎች ናቸው የጨመሩበታል። ይሄው አለ እኮ አመነልህ እኮ አይደል ነው እኮ። አዎ የለም እንደዛ የሚል የለም አለ። አልሰማሁም። ስለዚህ አዳም ፍሬዋን ባይበላ ኖሮ ይሞት ነበር እንዴ? ፍሬዋን ሲበላ ምንድነው የሚሆነው? ምን ትሆናለህ ነው ያለው? ትሞታለህ ነው መሰለኝ ያለው። ትሞታለህ አለው አይደል? አዎ እንጂ ከገነት ትወጣለህ ብሎታል? ይላ አላለም። ከገነት የወጣው በምን ምክንያት ነው? እኔ ምን አውቃለሁ እኮ ነገረኛ። ከገነት የወጣው አላቅማ ወይ የማላውቀው ነገር አልዘባርቅም። የሕይወትን ዛፍ እንዳይበላ ብሎ ነው ያስወጣው ቶሎ ብሎ። ሰይጣን በተናገረው መሰረት ብትበሉ አትሞቱም ሲላቸው ያንን ዛፍ በልተው ለዘላለም ሊኖሩ ነበረ፣ የሕይወትን ዛፍ የሚባለውን። እግዚአብሔር ደግሞ መጀመሪያ የበሉት የሞትን ነው፣ ሁለተኛ የሕይወትን ዛፍ መልሰው ቢበሉ ይሞቱ ነበር። ይኸውልህ ሰይጣን ያቀረበላቸው 3 ኦፈር ነው ያቀረበላቸው አይደል? አይ አይኖቻችሁ ይከፈታል፣ እንደ አምላክ መልካምና ክፉን ታውቃላችሁ፣ አትሞቱም አላቸው። 3 ነገር አላቸው አይደል? የመጀመሪያውን ዛፍ ሲበሉ መልካምና ክፉን አወቁ አይደል? ኦኬ። ከዛ አይኖቻቸው ተከፈተ አይደል? ሁለተኛው ትክክል። ምን ይቀራቸው ነበር? ሶስተኛው ምን ይቀራቸው ነበረ? እንደ እግዚአብሔር መሆን አይደለም። እንደ እግዚአብሔርማ መልካምና ክፉን አወቁ። ዘፍጥረት 3:22 ላይ ሶስተኛው ምንድነው? ሞትን አትሞቱም አይደል ያላቸው? እንዳይሞቱ ወዴት ሄዱ? ምን ሊበሉ ሄዱ? ይሄን በበላችሁ ቀን አትሞቱም ስራጭ። ስለዚህ መጀመሪያ ይሞቱ ነበር ማለት ነው። ስለዚህ የሕይወትን ዛፍ ሊበሉ ሲሄዱ እግዚአብሔር ምን አደረጋቸው? ወደ ሕይወት ዛፍ እንዳይበሉና ለዘላለም እንዳይኖሩ ምን አላቸው? ከገነት ቶሎ ብሎ ኪሩብ አስቀመጠ፣ ከገነት አስወጣቸው። ያስወጣበት ምክንያት ምንድነው? ዛፉን ስለበሉ ነው ወይስ ዛፉን እንዳይበሉ ነው? ዛፉን እንዳይበሉ ነው። ስለዚህ አየህ፣ ከገነት የወጡበት ምክንያት አትብሉ የተባሉትን ዛፍ በመብላታቸው አይደለም። ግልጽ ነው። አይ በደንብ አብራራው እስኪ። ወይ መጀመሪያ ግን ይሞቱ ነበር ማለት ነው። አየህ ሞትማ ተፈጥሯዊ ነው። ራሱ እንስሳት ሲሞቱ አይደል እንዴ? ኢየሱስ ጌታዬ፣ አንተ ደንቆሮ ያለው እንደዚህ ነው ያነበብኩ። ደንቆሮ እንስሳት ሲሞቱ የለ ምን አድርገው ነው የሚሞቱት እንስሳት? እኔ እንጃ እኮ በተፈጥሮ ነው የተቀመጠው አይደል? ሞት የሚባለው ነገር ተፈጥሮ ነው። እንደ እንስሳት ካሰብነው እንደ እንስሳት ሞት ከታሰበ ትክክል ነው። አዎ ሰው አካላዊ ነገሩ ከእንስሳ ጋር የሚጋራው ነገር ነው። ከአተምና ከሞለኪውል ኮምፖስት ያደረገ ነገር ዲኮምፖስት ያደርጋል። እጽዋት ለምንድን ነው የሚሞቱት? ህይወት አላቸው አይደል እንዴ? እጽዋት ምን ሆነው ነው የሚሞቱ? አሁን ኔቸር ሊሆን ነው። አዎ ስለዚህ ሞት የሚባለው በኃጢአት የተነሳ ከሆነ የመጣው ሰይጣንና መላእክቱ ከአዳም በፊት ፕሪሞርዲያል የሚባል ሲን ሰርተዋል አይደል? ሰርተዋል አይደለ? ሰይጣንና መላእክት በእናንተ ትምህርት ምን ሰርተዋል? ፕሪሞርዲያል ሲን የሚባል ነገር ሰርተዋል። አላውቀውም። ኃጢአት አልሰሩም፣ ሰርተዋል ሰይጣንና መላእክቶች። ማለት እኔ ኢሳይያስ 14 ላይ እንዳለው ከሆነ ከእግዚአብሔር ዙፋን በላይ ከፍ ከፍ አለ ላይ ተጣለ ነው የሚለው። ያው ኃጢአት ስለዚህ ኃጢአት ሰርቷል ማለት ነው አይደለ? የኃጢአት ደሞዝ ሞት ከሆነ ሞት የሚባለው ነገር ሰይጣንና መላእክት ሞተዋል ወይስ አልሞቱም? ውድቀት ሞት ከሆነ እሺ ነው ሞት ነው ማለት ስለ አካላዊ ሞት ነው የምናወራው። ቀጥታ ነፍስና ስጋ መለያየት ነው ሞት። አካላዊ ሞት የሚባለው ነገር አካላዊ ሞት የሚባለው በአዳም ኃጢአት አካላዊ ሞት ምንድነው? አይ የምትሞተው ሰዎች ሲሞቱ አላየህም? አካላዊ ዲኮምፖስ ሲያደርጉ አላየህም? ነፍስና ስጋ ሲለያ ዲኮምፖስ ሲያደርግ ማለት እሱ ሞት የመጣው በአዳም ኃጢአት ከሆነ መላእክቶችም ኃጢአትም ሰርተዋል እና ዲኮምፖስ ያደርጋሉ ወይ? ኧረ አልገባኝም። ወይ በእናትህ መላእክቶች ኃጢአት አልሰሩም? ሰርተዋል። የኃጢአት ደሞዝ ምንድን ነው? ሞት ከሆነ መላእክቶቹ ይሞታሉ ወይ? መላእክት እንደ መንፈስ ይሞታል እንዴ? ታዲያ የኃጢአት ደሞዝ ሞት ነው ይላል መጽሐፉ ላይ። እና ታዲያ እሺ እና ኃጢአት የሚባለው ነገር በአንድ ሰው ወደ ዓለም ገባ ይላል አይደል? ማነው ያ አንድ ሰው? አዳም ነው። አዳም ከመኖሩ በፊት ኃጢአት አልነበረም? አለ እንጂ ሰይጣን ተጥሎ አይደል እንዴ? ኦኬ ከተጣለ ታዲያ በአንድ ሰው ገባ እንዴት ይላል ጳውሎስ? ምን አውቃለሁ ነው
እንዴት አታውቅም? ራሱ የጳውሎስን ትምህርት ይዘህ አላቅማ። እንዴት ግዴታ ለምንድን ነው የምትሰቅብኝ? ንገረኝ እንጂ ምን ነው ወይ ሁለት ምርጫ ሰጥቻለሁ። ምን የሚል ምርጫ? ወይ መስለም ነው ያለብህ አንተ ልጅ ነካክታል። ጀምሩ ደግሞ እግዚአብሔርን በእናትህ ደምሰር የሚነካ ትምህርት ያወራ እዚህ ጥፍ ትላለህ አይደል? አይ የምሬን ነው የምነግርህ ራሱ ማለት ነው። የምር ነው። ሴጣን ምንድን ነው ያደረገው? ስህተቱ ምንድን ነው? ሴጣን ስህተቱ ሰውን ከገነት ማስወጣቱ ነው። አስበልቶ ከገነት የሚወጣው ዛፉን ስለበሉ ነው እንዴ? ወይስ ዛፉን እንዳይበሉ ነው? ከገነት ይወጡ እንዳይበሉ ነው። ታዲያ ሴጣን ምንድን ነው የሰራው? ምን ከተናገረው ነገር የዋሸው ምንድን ነው? ሴጣን እንደ እግዚአብሔር ትሆናላችሁ ነው አልሆኑም እንዴ? መልካምና ክፉን እንደ እግዚአብሔር መልካምና ክፉን ታውቃላችሁ አላቸው። ሲበሉ መልካምና ክፉን አላወቁም? አውቀዋል። ስትበሉ አይኖቻችሁ ይከፈታል ብለዋል። አልተከፈተም? ተከፈተ። ታዲያ ምን የቱ ጋር ነው ኃጢአቱ? የሱ ስህተቱ ምኑ? ስለዚህ ልክ ነው። ምኑ ላይ ነው ስህተቱ? እኮ ነው ጥያቄ ነው የምጠይቀው። እኔ አላውቅም። እኔ እንጃ። ኦኬ አይ እሱ ነፍስ ገሎ እኮ ነው እሱ የተጠየቀው። ስህተቱ ምን የሚል ነፍስ ገሎ? ከመጀመሪያ ነፍሰ ገዳይ ነበር ይላል አይደል? ዮሐንስ ወንጌል ምዕራፍ 8 ማንን ነው የገደለው ታውቃለህ? አዳምና ሔዋንን መች ተገደሉ? በሰው እጅ ወይስ በሌላ እጅ መች ተገደሉ? ኖሮ ነው የሞቱት? ቃየልን የተገደለው። ቃየልን የገደለው ማን ነው? አቤል ነው የተገደለው። ይቅርታ። ስለዚህ ሴጣን ተጠያቂ የሚሆነው ቃየልን በመግደሉ ነው ወይስ አዳምና ሔዋንን በማሳሳቱ ነው? ቃየልን አቤልን መቼ ገደለው? ሴጣን ወንድሙ ነው የገደለው። እንትኑ አይደል ዘሩ አይደል እንደ የሱ ልጅ አይደለ? ቃየል የሚባለው እኮ የሴጣን ልጅ ነው። አዳም የሆነ ቦታ ላይ ጠፍቶ እያለ ሔዋን ከሱ ነው የጸነሰችው ይላሉ። ከሴጣን ታዲያ አባትየው እሱ አይደለ? ሱብሃንአላህ። አዳም አባቱ አይደል? አይ እንደዛ አይሁዶች እንደዛ ነው እንትን ያስቀምጡት በታልሙድ ላይ። የአዳም ልጅ አይደለም እንደ ቃየል? እንደዛ ይላሉ እንግዲህ አይሁዶች። ራሱን ትላል ከክፉ እንደነበረ ነው አይደለ? ለምንስ ገደለው ይላል። ከማን ነበር? ከክፉ ነበር ይላል። ማን ነው ክፉ የተባለው? ቃየል ነው አይደለም? ቃየል ከክፉ ነበር ይላል። ከማን ነበር ይላል? ክፉ ሴጣን ነው። ከሴጣን ነው ቃየል ማለት ነው። በምን ነበረ ከክፉ የነበረው? በምን ጉዳይ ነበር ከክፉ የነበረው? በመግደሉ እንጃ አላውቅም። ግን እሱ ነው የነፍሰ ገዳይ የሚለው ነገር ከዛ ጋር አንጻጽሮ ያስቀምጡ። ስለዚህ ቃየል በአዳም አይጠራም? አባቱ አዳም አይደለም? እኔ አላውቅም። ራሱ እንደዚህ አይነት ትምህርት አለ አይሁዶችና የተወሰነ ኤሊ ዶክሜንቶች እንደዛ ያሳያሉ። እኛ እንደዛ ብለን አናምንም። ቃየልም አቤልም የተወለዱት የአደም ልጆች ናቸው ብሎ ነው ቁርአኑ የሚያስቀምጠው። ግን ወይ ትክክለኛ